በቃ ሳህኑን በኋላ አመጣለሁ። ሰላም ጋይስ፣ እንግዲህ ዛሬ የምንገኘው ከናን ጁስ ቤት ነው። ገንደ ቆሬ ነው። ይሄን የመሰለ ምግብ እንግዲህ እዚህ ልንበላ ነው። ቼክ እናደርጋለን ጋይስ። ያው የጁሱን ውፍረት እያያችሁት ነው። ያው በቃ ሳህኑን በኋላ አመጣለሁ። ማረግ በደንብ ብላ ና ቻሌንጅ ትገባለህ። እናትም ብዳና ና አንተ ማረግ አንዴ ቃ ተሰላሰገ አንተ ነው የምጠብቀው። ና እናንተ ዞር በሏ ፈልጌ ያልጥሉ ብቻ ነው ማለት ነው። አንድ ከምናምን ነው አንሞላም ገና እንዳንሞላ ወላ አንድ ከምናምን የሚቀረው ራሱ ብቻ ነው። እኔ እኮ ሰከንድ ሲቀረኝ ነው ታዲያ እኔ እኮ እቺ ትሸልሸል እኔ ማይዟለሁ። አይ አሁን ስንት ነው የቀረው? ልጅ ስቶፕ አለ። አንድ ደቂቃ ከ30 ሰከንድ ብቻ። አይዞህ ጠንክር አሴ ይቀር ናዲ ቀጥል። እኔ ማርያምን ጠንክር ነው የቀደኝ እያየሁት እያልቀደኝ ደርሰናቱ ደርሰሻል ሚካኤል ነጅ የቀደኝ እያየሁት እርሱ ከየሁሉ ማለት ደርሳል አንዴ ቃገብታል ጀምረ አንዴ በልታላው ሞራላ ማን ነው ቀጣይ የሚጫወተው? ማን ነው የሚሞክር? ቀጣይ የሚሞክር አንዴ በላቴ ልጅ አይቻልም። ናዩ አንዴ ነው አይቻልም። ያዝ እንደዛው እና እንዲወርቅ አይደል እንዴ የሚፈልገው? እንዲሁ አና ይዟል። አዎ ለና ጣቴን እንዲህ ሊዞ ብዬ ነው። አይ ችግር የለም። ዋይዮ ሌጋም አማማን ተሸነፈ ሳይወጣ ዲዮ ሻመላወት አጃጅ ጎበዝ አናጆ አምስት ነው። 5 ኪሎ ናት። እንደዚህ እዚህ ጋር ታስደግፋ ምኑን እሱ እንዳይደገፍ
ሳይጎር ሳይበላ አይሄድም ከዚህ ጋር እስካሁን አንድ በይ ነው ያለን። አይሊያስ የተዋደዱትን አላቂያቸው 20 ሰከንድ እንዳትልቅ። አንድ ሰከንድ እንዳትጣራ። እሺ አልጠራም። ያው ለእናንተ ግን ጨርሳ አንድ ደቂቃ ከ30 ሰከንድ አላህ ቀጥል። በቃ እንጂ ብድረው ሹኪያው ይዟል እኮ በቃ አስቀምጠው። ቀጣይ ግሮስ አያ በፌስታል ይሁንልህ እንዴ? እሺ ዳይ ቀጥል። እሺ ያው ቀጥል። እዛ ጋር ሶስት ተራሰቲ ጭልፋ ይሆናል። በጭልፋ አይ በቃ ጀምሬያለሁ። ያው ጀምሬያለሁ። ዛሬ እንግዲህ ስንቴ እንደሚጎርስ እናያለን። ማን ስንቴ እንደሚጎርስ እናያለን። እጅን አትዘምሽ ሰላሳ ሰከንድ ይቀራል። ና አስሞክራለሁ። አንዴ አስሞክራለሁ። ብላ ትንሽ በላይ ያርግ። እስከዛ አውረድ 17 ሰከንድ ሲቀር አንዴ ጨዋታ ውስጥ ከገባችሁ በኋላ ይሁን እያሸነፋችሁ ዝም ብላችሁ መብላት ትችላላችሁ። ችግር የለውም። ግን አሸንፉ ብቻ። እናንተ ዞር በሉ። በዚህ ጋር ሂዱ። ዴማ ኑራ ዴማ 30 ሰከንድ እንዳትልቅ። 30 ሰከንድ ችግር የለም። ተጫወት። ችግር የለም። አጥፋም ተጫወት። ችግር የለም። 20 ሰከንድ እንዳትልቅ። 20 ሰከንድ እንዳትልቅ። ስንት ሰከንድ ላይ ቆመ? 5 ሰከንድ ሲቀረው ነው። ሌላ ጊዜ በባዶ አይደለ እንደምትጫወተው። ዛሬ በምግብ ሲሆን አልሆነም። አንተ ሳሩን ይዘው ልትሄድ ነው የፈለከው? ሙሉኛ ሙሉ ጎን መቅመስና መብላት የተለያየ ነው። እዚህ ጋር አንዳንድ ማንኪያ በላ አይደል? ጁሱ ጋር 3 ማንኪያ ትጠጣለህ። ከዛ ጨዋታን ትቀጥላለህ። አሁንም ካሸነፍክ ትበላለህ ማለት ነው። አንዴ ጨዋታ ውስጥ ከገባ በኋላ መብላት ነው ስራ። አዎ ጨርሰሃል። አብሽር
ስንግርትና ባጣቀው እስከ ዛሬው ምግብሽና 19 ሰከንድ ይቀራል። ጨርሳለሁ። አለቃ 10 ይቀራል። እንዳትለቅ 10 ያው 9 ያው 10 እያየ ካሜራ ሰው ዋዳይ ማንኪያ ቀጥል። ይሄን እየበላኝ ብሉ ሁለቱም በላቸው እንጂ ምንድነው? ወደ ካሜራ ዙራ ቶሎ በል ቀጥል። በቃ ጎርሳል አስቀምጥ። ይኸው ይሄኛው እዚህ ጋር ይቀራል። ምነው ዘለ ጁሱ ላይ የምትወጣው? ዳይ 3 ማንኪያ ከፈለከው ምረጥ። ቦታውን ያውቀዋል። ለዛ ነው ቦታውን ያውቀዋል። 3 ነው ትችላለህ። 3 ትችላለህ። ቀጥል። በቃ አስቀምጥ። እሺ መቀጠል ትቀጥላለህ። ጨዋታውን ትቀጥላለህ ወይስ ታቆማለህ? እሺ እንግዲህ ስፔሻል ፈጢራችን እዚህ ጋር ስፔሻል ጁሳችን ነው ጋይስ። 5 ኪሎ እና 2 ኪሎ ከግማሽ ዳምፔል አለ። ይሄን ዳምፔል እንግዲህ በዚህ ቻሌንጅ እዚህ ቻሌንጅ ጋይስ የምንገኘው ገንደ ቆሬ የገበያ ማዕከል ይሄው ቦታው በዚህ በኩል እዚህ ጋር ገንደ ቆሬ በላይኛ